ለ18 ዓመታት የዓለማችን ቁጥር 1 ሀብታም እሱ ነበር። ባለ ሀብት ብቻ ሳይሆን ሀብት ሲባልም የእሱ ስም ከፊት ይቀድማል። ቢል ጌትስ የምንጊዜም የዓለማችን እጅግ አነጋጋሪው ቱጃር ነው። ገንዘብ ያገኘበት ብቻ ሳይሆን ገንዘቡን መልሶ እየቀነሰ ያለበት መንገድም አስገራሚ ነው። ከዓለም ቁጥር 1 ሀብታምነት ወደ 12ኛነት ወርዷል። ይህን ያደረገው ግን ሆን ብሎ ነው። በ2045 ደግሞ ያለውን ሀብት ወደ ዜሮ እንደሚቀንስ ቃል መግባቱና ይህንንም ሂደት በተግባር መጀመሩ ብዙዎችን አስደንቋል። ቢል ጌትስ ይህን ማድረግ ለምን አስፈለገው? መጀመሪያውኑ እንዴት የዓለማችን ቁጥር 1 ሀብታም ሆነ? ገንዘቡን እንዴት ሰራው? ለምንስ ያለውን ሁሉ ማጣት አስፈለገው? ቢል ጌትስ ከኮሮና ወረርሽኝ ጋር ስሙ ለምን ይያያዛል? የእነዚህ ጥያቄዎች መልስ ወደ አስደማሚና አወዛጋቢ ታሪክ ውስጥ ይወስደናል። የቢል ጌትስ አወዛጋቢ ታሪኮች ከናጠጠው ታዋቂ ድርጅቱ እስከ ድብቆቹ ቤቶች ድረስ እንዲህ ይተረካል። ለ18 ዓመታት በዓለማችን የባለ ሀብቶች ዝርዝር ውስጥ ቀዳሚነቱን ይዞ የቆየው ይህ ሰው ይህንን ታላቅ የሀብት ማማ ለመውጣት ያለፈባቸው መንገዶች ለየት ያሉ ናቸው። ከሃርቫርድ ዩኒቨርሲቲ ትምህርቱን አቋርጦ የወጣው ወጣት እንዴት የቢሊዮን ዶላር ግዙፍ ኩባንያ መገንባት ቻለ የሚለው ጥያቄ ዛሬም ድረስ ለብዙዎች መመራመሪያ ነው። የቢል ጌትስ የሀብት ታሪክ የሚጀምረው ገና በልጅነቱ ነው። በሲያትል ዋሽንግተን በ1955 የተወለደው ጌትስ ገና በ13 ዓመቱ ነበር በኮምፒውተር ፕሮግራሚንግ ላይ ፍቅር ያደረበት። በወቅቱ ኮምፒውተሮች እጅግ ግዙፍና ውድ በነበሩበት ዘመን እሱና ጓደኛው ፖል አለን በኮድ መጻፍ ላይ ሌሊትና ቀን ይተጉ ነበር። እንደ አውሮፓውያን አቆጣጠር በ1973 ጌትስ በታዋቂው ሃርቫርድ ዩኒቨርሲቲ የሕግ ትምህርት ለመማር ገባ። ሆኖም ግን ልቡ በክፍል ውስጥ ሳይሆን በኮምፒውተር ላቦራቶሪዎች ውስጥ ነበር። በ1975 ዓ.ም ዓለምን የሚቀይር አዲስ እድል ተፈጠረ። አልታይር 8800 የተሰኘው የመጀመሪያው የግል ኮምፒውተር ለገበያ መቅረቡን ቢል ጌትስ ተመለከተ። ቢል ጌትስ ይህ እድል ካመለጠው መቼም እንደማይመለስ ታወቀው። እናም ከታዋቂው ሃርቫርድ ዩኒቨርሲቲ ትምህርቱን ለማቋረጥ ወሰነ። ሙሉ ትኩረቱንም አዲስ ወደ መጣለት ሐሳብ አዞረ። ቢል ጌትስና ጓደኛው የመጀመሪያውን የግል ኮምፒውተር ለሰራው ሚት ስለሚባለው ካምፓኒ ስልክ ደወሉ። አዲስ ለሰራችሁት አልታይር ለሚባለው ኮምፒውተር የሚሆን ቤዚክ የተባለ የሶፍትዌር ፕሮግራም አዘጋጅተናል አሏቸው። የድርጅቱ ባለቤቶች በሰሙት ነገር ተደነቁ። ሶፍትዌሩንም እንደሚገዟቸው ነገሯቸው። ቀጠሮ ይዘው ስልኩ ተዘጋ። እውነታው ግን እነ ቢል ጌት ምንም አይነት የተሰራ ሶፍትዌር አልነበራቸውም። እናም በተሰጣቸው ቀን ውስጥ ሶፍትዌሩን ሰርተው ለማስረከብ ሩጫ ውስጥ ገቡ። በሃርቫርድ ዩኒቨርሲቲ ላቦራቶሪ ውስጥ ለ8 ሳምንታት ሌሊትና ቀን በመስራት ሶፍትዌሩን ጽፈው አጠናቀቁ። የጻፉት የሶፍትዌር ፕሮግራምም በትክክል ሰራላቸው። ከዚያም ለኩባንያው አቀረቡ። ኩባንያው ስራቸውን ተቀበላቸው። ቢል ጌትስና ጓደኛው የሰሩትን ሶፍትዌር ከነላይሰንሱ ሸጡላቸው። ወዲያውኑ $3000 አካባቢ ተከፈላቸው። በተጨማሪም ከእያንዳንዱ ኮምፒውተር ሽያጭ ላይ የሮያሊቲ የባለቤትነት ክፍያ ማግኘት ጀመሩ። ይህ የመጀመሪያ ሽያጭ የቢል ጌት የሀብት መንገድ የመጀመሪያ ቢዝነስ ሆነ። ቢል ጌትና ጓደኛው ፖል አለን ከዚህ በፊት ከሰሯቸው ስራዎች የቆጠቡትን ገንዘብ ጨምረው አንድ ጀማሪ ድርጅት አቋቋሙ። የድርጅቱንም ስም ማይክሮሶፍት አሉት። ቢል ጌትስ የሀብታም ቤተሰብ ልጅ ቢሆንም ቢዝነሱን ለመጀመር ግን ምንም አይነት ገንዘብ ከቤተሰቡ አልወሰደም፣ ከባንክም አልተበደረም። ይልቁኑ ከጓደኛው ጋር ሰርተው የሸጡትን የሶፍትዌር ገቢ በመጠቀም በወቅቱ ትንሿን የማይክሮሶፍት ድርጅት መሰረቱ። ዓላማቸውም ግልጽ ነበር። በእያንዳንዱ ቤት በእያንዳንዱ ጠረጴዛ ላይ ኮምፒውተር እንዲኖር ማድረግ። የማይክሮሶፍት እውነተኛ የእድገት ምዕራፍ የተጀመረው እንደ አውሮፓውያን አቆጣጠር በ1980 ነበር።
በወቅቱ በኮምፒውተር አምራችነቱ ግዙፍ የነበረው IBM ኩባንያ ለአዲሱ የግል ኮምፒውተሩ የሚሆን የኦፕሬቲንግ ሲስተም እንዲሰራለት ማይክሮሶፍትን ቀጠረው። ጌትስ የሰራውን MS DOS የተባለውን ሶፍትዌር ለIBM ሙሉ በሙሉ አልሸጠውም። ይልቁንም ሶፍትዌሩን ለIBM በፈቃድ ብቻ እንዲጠቀምበት ላይሰንሱን ሰጠው። የባለቤትነት መብቱን ግን ለማይክሮሶፍት አስቀረ። ይህ ማለት IBM በሸጠው እያንዳንዱ ኮምፒውተር ላይ ማይክሮሶፍት ክፍያ ያገኛል። በተጨማሪም ማይክሮሶፍት ሶፍትዌሩን ለሌሎች ኮምፒውተር አምራቾች የመሸጥ ሙሉ መብት ነበረው። ይህ ብልሃተኛ ውሳኔ ማይክሮሶፍትን ወደ ላቀ ደረጃ አሸጋገረው። ቢል ጌትስ ከጓደኛው ፖል አለን ጋር ሆነው የጀመሩት ማይክሮሶፍት አስደናቂ ስኬት ውስጥ ገባ። ጓደኛው ግን በካንሰር በመያዙ ምክንያት እንደመጀመሪያው በትጋት አብረው መስራት አልቻሉም። ይህም በመሃከላቸው ክፍተት ፈጠረ። በመሃላቸው የተፈጠረው ችግር በእርቅ ፈተው ፖል አለን በማይክሮሶፍት ያለውን ድርሻ እንደያዘ ከዕለት ተዕለት ስራ ራሱን አገለለ። የማይክሮሶፍት ፈጣን እድገትም በቢል ጌትስ መሪነት ቀጠለ። ጓደኛውም ከትርፉ የድርሻውን ማግኘቱን ቀጠለ። ማይክሮሶፍት በ1985 ዓ.ም የመጀመሪያውን ዊንዶውስ የተሰኘ ኦፕሬቲንግ ሲስተም አስተዋወቀ። በፍጥነትም በዓለም ላይ ተመራጭ መሆን ቻለ። ዊንዶውስ በዓለም ላይ ካሉ ኮምፒውተሮች ከ90% በላይ የሚሆነውን በመቆጣጠር ያልተጠበቀ የገበያ የበላይነትን ያዘ። ዊንዶውስ ባገኘው አስደናቂ ስኬት ከአንድ ዓመት በኋላ ማይክሮሶፍት በ1986 የህዝብ ኩባንያ ሆኖ አክሲዮኑ በገበያ ላይ ዋለ። በዚህም ምክንያት በ31 ዓመቱ ቢል ጌትስ በወቅቱ የዓለማችን ታናሹ በራስ ጥረት ቢሊዮነር መሆን የቻለ ሰው ሆነ። ይህን ስኬት በማያቋርጥ ጥረት ውስጥ በማስቀጠልም በ8 ዓመት ውስጥ ማለትም በ1995 እድሜው 39 ዓመት ሲሆነው በ12.9 ቢሊዮን ዶላር የተጣራ ሀብት የዓለማችን ቁጥር 1 ባለ ሀብት ሆነ። ቢል ጌትስ የዓለም ቁጥር 1 ሀብታም ተብሎ ስሙ በዓለም ታዋቂ ሆነ። ከዚህ ዓመት ጀምሮ ባሉት ተከታታይ 15 ዓመታት የዓለማችን ባለ ሀብቶች ዝርዝርን በበላይነት መርቷል። በ1999 ደግሞ ያለው ሀብት 100 ቢሊዮን ዶላርን አለፈ። ይህም በዓለም ታሪክ ከ100 ቢሊዮን ዶላር በላይ ያለው የመጀመሪያው ግለሰብ አድርጎታል። ቢል ጌትስ እዚህ ደረጃ ላይ ለመድረስ 3 መሰረታዊ ስልቶችን ተጠቅሟል። አንደኛው መጪውን ዘመን ቀድሞ መተንበይና መዘጋጀት ነው። ቢል ጌትስ ማይክሮሶፍትን ሲመሰርት የነበረው ራዕይ በወቅቱ ለነበሩት ሰዎች እብደት ይመስል ነበር። በ1970ዎቹ መገባደጃ ላይ ኮምፒውተር የሚጠቀሙት ግዙፍ ኩባንያዎችና የመንግስት መስሪያ ቤቶች ብቻ በነበሩበት ዘመን እሱ ግን በእያንዳንዱ ሰው ጠረጴዛና በእያንዳንዱ ሰው ቤት ውስጥ ኮምፒውተር ይኖራል የሚል እምነት ነበረው። የስኬቱ ሚስጥር የወደፊቱን የቴክኖሎጂ አቅጣጫ ቀድሞ በመተንበይ ኩባንያው ገበያው ገና ሳይፈጠር እንዲዘጋጅ አድርጓል። ሁለተኛው የቢል ጌትስ ትልቁ የቢዝነስ ብልሃት የታየው ከIBM ጋር ባደረገው ስምምነት ላይ ነው። ሶፍትዌሩን MS DOS ለIBM ለአንድ ጊዜ ሽያጭ አሳልፎ ከመስጠት ይልቅ የባለቤትነት መብቱን ለማይክሮሶፍት አስቀርቶ በፍቃድ ወይንም በላይሰንስ ብቻ እንዲጠቀሙበት ማድረጉ ነው። ሶስተኛው የቢል ጌትስ ስልት የመድረክ የበላይነትን መፍጠር ነው። ማይክሮሶፍት አንድ የገበያውን የበላይነት እንዲይዝ ካደረገ በኋላ ቢል ጌትስ ሌሎች የሶፍትዌር አበልጻጊዎችን በዊንዶውስ ላይ የሚሰሩ አፕሊኬሽኖችን እንዲሰሩ አበረታታ። ትልቁ የስኬቱ ሚስጥርም ይሄ ነው። ብዙ ሶፍትዌሮች ለዊንዶውስ ሲሰሩ ተጠቃሚዎቹ ዊንዶውስን መግዛታቸው ግድ ሆነ። ተጠቃሚዎች ሲበዙ ደግሞ አበልጻጊዎች ለዊንዶውስ መስራታቸውን ቀጠሉ። ይህ የተጠቃሚዎችና የአበልጻጊዎች ትስስር ማይክሮሶፍትን የማይሸነፍ ግዙፍ ተቋም አደረገው። በተጨማሪም ማይክሮሶፍት የቢሮ ስራዎችን የሚያግዙትን እንደ ወርድ፣ ኤክሴል እና ፓወርፖይንት ያሉ ምርቶችን በአንድ ላይ በማጣመር ማይክሮሶፍት ኦፊስ የተባለ ጥቅል አዘጋጀ። ደንበኞች እያንዳንዱን ሶፍትዌር ለየብቻ ከሌሎች ኩባንያዎች ከሚገዙ ይልቅ ሁሉንም በአንድ ላይ በተመጣጣኝ ዋጋ ከማይክሮሶፍት መግዛትን መረጡ። ይህም ተፎካካሪዎችን ከገበያ ውጪ አድርጓቸዋል። ቢል ጌትስ በማይክሮሶፍት የመጀመሪያዎቹ 10 ዓመታት ውስጥ አንድም ቀን እረፍት ወስዶ አያውቅም። የቢል ጌትስ የቢዝነስ ፍልስፍና
ቀድሞ ማየት፣ የራስን የቴክኖሎጂ መብት ማስከበር፣ ገበያውን ሙሉ በሙሉ መቆጣጠርና ዘወትር በንቃት መስራት ላይ ያተኮረ ነበር። ይህ ስልቱ በታሪክ ቁጥር 1 ባለሀብት እንዲሆን አስችሎታል። ቢል ጌትስ ብዙ ሀብት አከማችቶ የዓለም ከፍተኛው ባለሀብት በሆነበት ጊዜ ድንገት ወደ ሚዲያ መጥቶ ያለውን ሀብት በሙሉ በ20 ዓመት ውስጥ ሰጥቶ እንደሚጨርስ ተናገረ። ይህ በዓለም እጅግ አነጋጋሪ ሆነ። ከዚያን ጊዜ ጀምሮ የቢል ጌትስ ሀብት ከመጨመር ይልቅ መቀነስ ጀመረ። በሂደትም ቢል ጌትስ በማይክሮሶፍት ኩባንያ ውስጥ የነበረውን የዕለት ተዕለት የሥራ ኃላፊነት በመተው ትኩረቱን ሙሉ በሙሉ ወደ በጎ አድራጎት አዙሯል። ዋረን ባፌትን ከመሰሉ ባለሀብቶች ጋር በመሆን ባለሀብቶች ከሀብታቸው ውስጥ ግማሽ ወይም ከዚያ በላይ የሚሆነውን ለበጎ አድራጎት እንዲለግሱ አነሳስቷል። ራሱም ሀብቱን ለዓለም መልሶ ለመለገስ ቃል ገብቷል። በሚሊኒየሙ መግቢያ ላይ $100 ቢሊዮን የደረሰ የመጀመሪያ ሰው የሆነው ቢል ጌትስ አሁን ደግሞ $100 ቢሊዮን በመለገስ በድጋሚ የዓለም እጅግ አነጋጋሪው ሰው ሆኗል። ቢል ጌትስ የኮሮና ቫይረስ ወረርሽኝ ከተነሳበት ጊዜ ጀምሮ ደግሞ በሌላ ገጽታ አወዛጋቢ ሰው ሆኗል። በተለይ ኮሮና ከመምጣቱ በፊት አስቀድሞ የተናገረው ትንቢት የሚመስል ንግግሩ ከባድ ውዝግብ አስከትሏል። ቢል ጌትስ ከማይክሮሶፍት የዕለት ተዕለት ስራው ርቆ ትኩረቱን ወደ ፋውንዴሽን ካዞረ በኋላ ብዙ ጊዜውን የሚሰጠው ለሳይንሳዊ ምርምሮች ነው። በተለይም ከጤና ጋር የተያያዙ ምርምሮች በፋውንዴሽኑ በኩል በቢሊዮን የሚቆጠር ዶላር በምርምርና በክትባት ዘርፍ ላይ አፍሷል። ይህ ከፍተኛ ተጽዕኖ በተለይም በኮሮና ቫይረስ ወረርሽኝ ወቅት በዓለም ዙሪያ ለተነሱ በርካታ አወዛጋቢ ትረካዎችና የሴራ ትንተናዎች መነሻ ሆኗል። እንደ አውሮፓውያን አቆጣጠር በ2015 ቢል ጌትስ ባደረገው ዝነኛ የቴድ ቶክ ንግግር ላይ ዓለም ለሚቀጥለው አስከፊ ወረርሽኝ ዝግጁ እንዳልሆነች አስጠንቅቆ ነበር። በንግግሩም በሚቀጥሉት 10 ዓመታት ውስጥ ከ10 ሚሊዮን በላይ ሰዎችን ሊገድል የሚችለው ጦርነት ሳይሆን እጅግ ተላላፊ የሆነ ቫይረስ ሊሆን ይችላል ብሎ ነበር። ይህን ንግግር ከተናገረ ከ5 ዓመት በኋላ የኮሮና ቫይረስ ተከሰተ። አንዳንድ ሰዎች ይህን ንግግር በማንሳት ቢል ጌትስ ወረርሽኙ እንደሚመጣ አስቀድሞ ያውቅ ነበር፣ አልፎ ተርፎም ራሱ ነው ያቀደው የሚል ክስ ማቅረብ ጀመሩ። ቢል ጌትስ ግን ንግግሩን ያደረገው ከኢቦላ ወረርሽኝ በመነሳት ከዚያ ትምህርት በመውሰድና ትንተናዎችን በመጠቀም ሳይንቲስቶችና መንግስታት አስቀድመው እንዲዘጋጁ ለማስጠንቀቅ እንደነበረ ይናገራል። በኮሮና ወረርሽኝ ወቅት በኢንተርኔት ላይ ከተሰራጩት ትላልቅ ውዝግቦች አንዱ ቢል ጌትስ በክትባቱ አማካኝነት በሰዎች አካል ውስጥ ረቂቅ ማይክሮቺፕ በመቅበር የሰዎችን እንቅስቃሴ ለመቆጣጠርና ለመሰለል ይፈልጋል የሚል ነበር። ይህ ወሬ የተነሳው ቢል ጌትስ በአንድ ወቅት ማን እንደታመመና ማን ክትባት እንደወሰደ ለማወቅ ዲጂታል ሰርቲፊኬት ልንጠቀም እንችላለን ብሎ ከተናገረው ነው። ነገር ግን የጠቀሰው ዲጂታል ሰርቲፊኬት እንደ ኤሌክትሮኒክ የክትባት ካርድ ያለ የሶፍትዌር መረጃን እንጂ በሰዎች አካል ውስጥ የሚቀበርን ቁስ አልነበረም። የሕክምና ሳይንሱም ቢሆን በፈሳሽ ክትባት ውስጥ ተደብቆ ሰዎችን የሚቆጣጠር ቺፕ መስራት እንደማይቻል በተደጋጋሚ አረጋግጧል። የሴራ ትንተናዎች ግን አልቀሩለትም። ከዚያም ብሶ ቢል ጌትስ ክትባቶችን በመጠቀም የዓለም የህዝብ ቁጥር ለመቀነስ እየሰራ ነው የሚሉም አሉ። በየጊዜው ሳይንሳዊ ምርምሮችን እየጠቀሰ የሚያደርጋቸው ንግግሮች ብዙ ውዝግቦችን እያስነሱበት ለዚያ ማብራሪያ እየሰጠ ቀጥሏል። ከውዝግቦቹ ባሻገር ግን ሳይንሳዊ ትንተናዎቹን በመቀበል እየሰሩበት ያሉ ተቋማትና መንግስታት ብዙ ናቸው። ቢል ጌትስ ከቢዝነስ ባሻገር በዓለም የጤና አጠባበቅ ላይ የራሱን ደማቅ አሻራ ማሳረፉን ቀጥሏል። የዓለማችን አነጋጋሪው ባለሀብት ቢል ጌትስ ሀብት በፈጠረበት አስደናቂ መንገዶቹ በብዙዎች ይደነቃል። ለረጅም ዓመታት በቁጥር 1 ሀብታምነት ከፍተኛ ተጽዕኖ ፈጥሯል። ሀብቱን በ20 ዓመታት ውስጥ ሰጥቶ እንደሚያጠቃልል መናገሩ አነጋጋሪ አድርጎታል። ቢል ጌትስ የሚደነቀውን ያህል አወዛጋቢነቱም የዚያኑ ያህል ነው። በእርግጥ አንዳንዶቹ ዝግቦች እነ ቢል ጌትስ የደረሱበትን የረቀቀ ሳይንሳዊ ዕውቀት መረዳት ያልቻሉ ወይንም መረዳት ያልፈለጉ የሴራ ተንታኞች የሚረጩት አሉባልታ ነው በሚል የሚያስተባብሉም ብዙ ናቸው። ሆኖም በየጊዜው በሚናገራቸውና በሚያደርጋቸው ድርጊቶች ሁሉ የመነጋገሪያ ማዕከል ነው።
በቅርቡ በኤፕስቲን ዶክመንት ጋር ተያይዞ ስሙ መነሳቱም አይረሳም። የቢል ጌት ቁም ነገሮች ግን የቢዝነስ ስኬቶቹና በእውቀት ላይ የሚያተኩረው ህይወቱ ላይ ያጠነጥናሉ። በእርግጥም የቢል ጌትስ የሀብት ታሪክ የእድል ታሪክ አይደለም። ይልቁንም አስቀድሞ የማየት ራዕይ፣ ጠንክሮ መስራት፣ አደጋዎችን ደፍሮ የመጋፈጥና በቢዝነስ ድርድር ላይ የነበረው ብልህነት ውጤት ነው። እሱ እያንዳንዱ ሰው በቤቱ ኮምፒውተር እንዲኖረው አልሞ ነበር። ዛሬ ግን ከኮምፒውተርም አልፎ በእያንዳንዳችን እጅ ውስጥ ስማርት ስልኮች አሉ። ቢል ጌትስ ዓለምን የቀየረ የቴክኖሎጂ አባት ብቻ ሳይሆን ሀብትን እንዴት ዓለምን ለመለወጥ ማዋል እንደሚቻልም ያሳየ ተጽዕኖ ፈጣሪ ነው።